የኢራንና የእስራኤል ጉዳይ ወሳኝ አጀንዳ ነው። በዚህ ቀጠና እንደ ሀገርም ራሱ የቻለ እንደምታ ስላለው ነው እና ያለው ሁኔታ ሪጅናሊ በዚህ ቀጠና የራሱ ተጽዕኖ አለው። ለዛ ነው እኛ ትኩረት ሰጥተን ያ የግላችን አቋም እንዳለ ሆኖ ግፍ እና ጭቆናን የምናወግዝበት ፐርሰናል እንትን ነው ግዴታ። ጨቋኞች በዓለም መንገስ የለባቸውም። ፍትህ መስፈን አለበት። ወራሪዎች መክሰም አለባቸው። ፍትሃዊ ለሁሉም። በእርግጥ ይከብዳል በምድር ፍትህ ለማግኘት፣ ግን ይህን ያክል ዓይን ያወጣ በደልና ኢፍትሐዊነት እያየን መርሃችን አቋማችን አይፈቅድም። እንዳስዋይ ከተጨቆኑ ዜጎች ሀገሮች ጋር የምንወግነው መርሃችን ፍትህ፣ ሰብአዊነት ስለሆነ ነው። ድምፅ ይሰማል? እስቲ ኮመንት ላይ የሚሰማ ከሆነ ኮመንት ላይ አንድ በሉ እስቲ። ድምፄ ይሰማል? ብዙዎቹ አንድ እንትን ያላሉት ነገር ያለ ይመስለኛል። ዝም ብሎ ለተራ ብሽሽቅ ምናምን አይደለም፣ ግን የመርህ ጉዳይ ስለሆነ ነው። አንዳንዴ ውሸት ሲደጋገም እውነት እየመሰለ መጥቶ ዓለማችን አሁን ወደምናየው ውጥንቅጥ ስላስገባት እንዲሁ በምዕራባውያን ፕሮፓጋንዳ ኃይል በሚዲያዎች ተጽዕኖ ወራሪዎች የነፃነት አቀንቃኞች ተደርገው ስማቸው እየገነነ የሀገራቸው ጥቅም ሉዓላዊነት እና ለዓለም ሕዝብ ፍትህ የሚታገሉ ሀገሮችም እንደዚህ ሌላ ስምና እንትን ታርጋ እየተለጠፈባቸው ያው ቀጥሏል። አንዳንድ በሉት ድምፅ የሚሰማ ከሆነ አንዳንድ በሉት እስቲ ምልክት ድምፅ የሚሰማ ከሆነ ቼክ አድርጉት። ኮመንት ላይ ከመጀመሪያ በፊት ወደ ዋናው አጀንዳ ከመግባቴ በፊት ጀስት ድሮፕ ኢት ዋን ድምፁ ዝቅተኛ ከሆነ እንደገና ኒል 00 ኮመንት ላይ ታስቀምጣላችሁ። አጠር ባለ 10 ደቂቃ 15 ደቂቃ እኔ ጋር ብትቆዩ ያው ትንሽ ለየት ያሉ አንግል የማይበት ራሴ አካሄድ አለ። እሱን ነገር ማድመጥ ትችላላችሁ ማለት ነው። ስለዚህ we'll have a wonderful 15 minutes. ድምፅ የሚሰማ ከሆነ ኮመንት እንድጽፉልኝ ነበር የጠየቅኩት። ለምን እንደሆነ ታውቃላችሁ? ጀስት አካውንቴ ዛሬ ነበር የሚዘጋው። ትላንትና የመጨረሻ ዋርኒንግ፣ ዛሬ እንደገና የመጨረሻ ሪስትሪክሽን ነበር
አካውንቱ የሰጡ በኖርማል ስቲዲ አይደለም ያለት በሞባይል ነው የምጠቀመው። ዛሱ አይ እንትን የምለው ሼር አድርጉት እስቲ። ሰው ብዙ ሰዓቱ በእርግጥ እኔ የምገባበት ሰዓት ለብዙዎቹ ትንሽ እንትን አይደለም፣ ግን ከዚህ ውጭ ያለው ሰዓት እንደገና ለእኔ ሰዓቴን እንትን ነው አመቺ አይደለም በብዙ ምክንያት ማለት ነው። እና አይ ቲንክ ሼር ብታደርጉት የተሻለ ነው። ለምንድን ነው? ትርጉም የለውም። ያው አካውንቱ ብዙ ጊዜ እንደምላችሁ ሪስትሪክት ስለሆነ ብዙ ሰዎች አያዩትም። ካሉ ተከታዮቼ 10% የሚሆን ላይ እንኳን አይደርስም። ራሱ አልኩ የእኔ አጀንዳ እንደምታውቁት ነው። ዝም ብሎ ዝባዝንኬ አይደለም እኔ የማወራው። ዝም አንዳንዴ ለመዝናናት እና ፖለቲክስ ቦሪንግ ስለሆነ ለቀል መጽፋቸው አሉ ፐርፐዝ አሰልቺ ስለሆነ ሁሌ ኢንቴንሲቭሊ በጣም ጠጠር ባሉ አጀንዳዎች ላይ አተኩሮ መጻፍ ጊዜም ይፈጃል፣ ማሰላሰልም ይፈጃል፣ ብዙ ነገር ይጠይቃል። እና አንዳንዴ እንዲህ በቀላሉ በቀልድ መልእክት ጣልጣል ማድረግ ኢንጆይ እያደረጉ አንዳንዱ ያው እንደ ቃሪያ የሚያቃጥለው ሊኖር ይችላል። አልጫ ጽሑፍ የለመደ እነዚህ እኔ እንደገና እንደዛ አይነት ኦርዲነሪ የሆኑ እንትኖች ነች ሁሉ ሰዎች የራሳችን እንትን አለን፣ ስብዕና፣ ኳሊቲ፣ አላማ፣ የምንኖርበት አላማ ምናምን ለሰዎችን ለማስደሰት ላይክ ለማግኘት ፎሎወር ለማግኘት ሰዎች እንዳይቀይሙኝ ምናምን ተብሎ አስመስሎ የመኖር አስመስሎ መጻፍ ምናምን ይሄ ከኔ የህይወት መርህ ተቃራኒ ነው። ግን ብዙ ሰዎች እውነት መራራ እውነት አይወዱም እናውቃለን። እና የታወቀ ነው። ኖት ኦንሊ እንትን በፖለቲካ አቋሜም ብዙ ሰዎች አይመቻቸውም። ግን አም ሶ ሃፒ አም ፕራውድ ኦፍ ዛት። ለምን ቢሆን ሰው ሁሉ ቢያጨበጭብልኝ አዝሮንግ ዛት በተለይ ባለው የመንጋነት እንትን ያጠቃው ማህበረሰባዊ ውቅር ስለሆነ በዛ ስሪት ብዙዎች የሚያጨበጭቡልኝ ከሆነ there is something wrong ማለት ነው። ለብዙዎቻችሁ ይሄን አደራ የምላችሁ ይሄ ነው። ብዙዎቹ ሬዚስት የሚያደርጉ ከሆነ በጣም ስትሮንግ የሆነ ኦፒኒየን፣ ስትሮንግ የሆነ አላማ አለህ ማለት ነው። እንደሱ እኔ ይሄ ከኤክስፒሪየንስ ያመጣሁት ቀላል የሚባል አይደለም። እድሜያችን ብዙ እንትን ያልንበት ባይሆንም ፈጣሪ ይመስገን ቀደም ብለን ነገሮችን እንትን ለማድረግ ችለናል። ያው ስለዚህ እድሜ ትርጉም የለውም። በእርግጥ እድሜ ጸጋ ነው ብንጠቀምበት። ግን በእኔ እንዳየው ከሆነ ያው ብዙዎቹ በብዙ የኖሩ እድሜያቸው ብቻ ስለገፉ ጠቃሚ ናቸው ማለት አይደለም። እሱ በተለይ ሀገር ፕሩፍ አላደረኩትም። አዘር ሳይድ በተቃራኒ ነው እንትን ያገኙት። እርግጥ በጣም በእድሜ የገፉ በጣም ስማርት ሰዎች አሉ አውቃለሁ። ግን እድሜ ባይሰልፍ እንትን አይደለም አሲት አይደለም። እና በእድሜ ሰውን ባይለካ ጥሩ ነው ባይ ነኝ። ሀሳቡ ዋናው
ምንድን ነው ጠቃሚ ነው ወይ ለሀገር ለህዝብ በሞራል የሚለው ነው። እኔ ሀውስ ወደ ዋናው አጀንዳ ልግባ እና ለምንድን ነው ዛሬ የመጣሁት? ከብዙ አንግል እዚህ ቀጠና በቅርብ ከኛ ሀገር ከዚህ ከአፍሪካ ቀንድ በቅርብ ያለው የሚድል ኢስት የመካከለኛው ምስራቅ ሰሙነኛ ውጥረት በቀጥታም ይሁን በተዘዋዋሪ ለኛ እንደ ህዝብ የራሱ ተጽዕኖ አለው። ኢቨን አብዛኛው እንትኑ ዳይሬክት የሆነ ኢምፓክት አለው ኢኮኖሚካሊ፣ ፖለቲካሊ፣ ስትራቴጂካሊ በዛ ከሴኪሪቲ አንጻርም ጭምር ማለት ነው። እሱ አንደኛው የዚህ የአፍሪካ ቀንድና የመካከለኛው ምስራቅ ጂኦግራፊካሊ ሂስቶሪካሊ የተገናኘ ታሪክ አላቸው። ናቹራል እንትናቸው ደግሞ በቅርብ ርቀት የሚገኝ ነው። ብዙዎች የኛ የሀገራችን የኢኮኖሚ በር እንደገና ቀይ ባህርና ዘኒርባይ ኢንዲያን ኦሽን ሌላ ብዙም አውትሌት የለም፣ የባህር በርም የለም። ከዚህ አልፎም ያ ቀጠናዊና ዓለም ውስጥ አሁን የተፈጠረው ቀውስ የእስራኤልና የኢራን ሀገራችን ከነበራት አሰላለፍ የራሱ እንድምታ አለው። በፖለቲካው በጸጥታውና በናሽናል ኢንተረስት ላይም የሚፈጥረው እንትን አለ ማለት ነው። ሁለተኛ ምንድን ነው ምልከታ ኢቨን አመለካከቱ ነው። ብዙዎቹ አሁን በኢራንና በእስራኤል እየተፈጠረው ውጥረት ከውጥረት አልፎም አሁን ወደ ፉል ስኬል ዋር ገብተዋል፣ ወደ ሙሉ ጦርነት። ከዛ አልፎም የዓለማችን ልዕለ ኃያላን ሀገሮች የሚባሉ እንደነ እንግሊዝ፣ አሜሪካ፣ ፈረንሳይ አሁን ተቀላቅለዋል። ዛሬ ምሽት አሁን እንትን በምላችሁ የአሜሪካን ትልቁ በፓሲፊክ ኦሽን የነበረው ዲስትሮየር መርከብ ወደ 30፣ 40 እስከ 50 አውዳሚ ጄቶች እና የመርከብ ላይ ትልቁ ሚሳይል የሚጭነው ኔሜቲስ ዲስትሮየር የሚባለው ከወደ ፓሲፊክ አቅራቢያ በቻይና ኦሽን የነበረ እንዲህ ዞሮ ወደ ገልፍ ኦሽን ተጠግቷል። ይሄ ብዙ ጊዜ እኔ የምጽፈው ዋይ አለውንት እንትን ማይሰልፍ ብዙ መስራት ስለሚጠበቅብኝ ለራሴ ብዙ እንትን አልልም ማለት አልሰጥም። ግን እነዚህ ሴናሪዎች ታስታውሱ እንደሆነ ገና የጋዛ ጦርነት ሲጀምር ምንድን ነው ጦርነቱ መነሻው ምንድን ነው? እስራኤል ምንድን ነው የፈለገችው? ማን ነው ጦርነቱ የጀመረው? ጋዛ ላይ እየታሰበ ያለው ምንድን ነው? ከጋዛ አልፎም በቀጠናው አሜሪካና እስራኤል ሌላው ዌስተርን ኦርደሩ ምን እያሰበ ነው? ጀስት አሁን ይሄ የምናመጣው ለምንድን ነው? እኛ ሀገር የሚፈጠር ሶሻል ኮሄሽን ላይ ፍራጂሊቲ የሚፈጥረው የራሱ ነገር አለ። ምንድን ነው ብዙ ጊዜ የምንነሳበት የፖለቲካ እይታችን ከሚዛናዊነት ያፈነገጠ ከሰብአዊነት መርህ የወጣ ኮምፕሊትሊ ዝም ብለው በጭፍን አንድ ወገንና አንድ ጥግ ይዞ የመጣ አንድ ትርክት ይዘው ስለመጣ በተለይ የኛ ጀነሬሽን ይሄ ቆም ብሎ ማየት ስላለበት ነው። እኔ ብዙ ጊዜ እዚህ ቀጠና ላይ ትኩረት አድርጌ እንትን የምለው። በሌላ መልኩም ወርምሊ የዛ ጂኦፖለቲካል እንትን ገና ከዛሬ 20
ዓመት ምናምን በፊት አንድ ታሪክ አለ የምነግራችሁ። አሁን ከኢራን ጋር ተያይዞ የኢራቅ ጦርነት 2003 ላይ 95 ላይ ሲጀመር ነገ በሰፊው ጽፈዋለሁ እና አሜሪካና የአሜሪካ አጋሮች አሊዎቹ የናቶ አገሮች ኢራቅን ሲወሩ አንድ እንደ ፕሪቴክስት የተቀመጠ ምንድነው ልክ ተመሳሳይ እንዳሁኑ ኢራቅ በተለይ ደግሞ የሳዳም ሁሴን አገዛዝ የባዮሎጂካል አቶሚክ ዌፐን እንዳመረተ ዓለምን ሊያጠፋት እንደተቃረበ ይሄን ሁላ መጀመሪያ ሞሳድ አጥንቼዋለሁ እርግጠኛ ነኝ ብለው ለሲአይኤ ሰጠው። አሜሪካ ስጋት ውስጥ እንድትገባ አደረገ። ሲአይኤም በጣም በሚገርመው ከሞሳድ ተቀብሎ ያለምንም እንትን ክሮስ ቼክ ሀሳቡ ተቀበለው ለአሜሪካን ስቴት ኦፍ እንትን ሰጠው። በዛ ልክ ነገርየው ዓለም አቀፍ አጀንዳ እንዲሆን ተደረገ። ደስታ አራጋቡት ማለት ነው። ዛሬ የምናየው ተመሳሳይ ታሪክ ነው። እዚህ ላይ ነው ሁለቱ ሀሳብ ላይ መነሻው from the very beginning ምንድን ነው ለምንድን ነው ይሄ የመካከለኛው ምስራቅ ቀጠና ለምንድን ነው ሁሌ በቀውስ በለውጥ በጦርነት በእርስ በርስ ፍጅት የቆየው እስካሁን የቀጠለውን ጭምር ማለት ነው? እውነት እንደሚባለው ጽንፈኝነት፣ ሽብርተኝነት ምናምን የሚሉት ምዕራባውያን እንደ ለወረራ እንደ ቅድመ ሁኔታ ምክንያት አድርገው እንደ ፕሪቴክስት የሚያስቀምጡት እውነት ያ ነገር ስላለ ነው ወይ ነው አንደኛው። እኔ ምንድነው እዚህ ላስይዛችሁ የምፈልገው ብዙ ጊዜ አሁን ዓለም ያለው አስተሳሰብ ምንድን ነው? ዓለማዊ አስተሳሰብ ወርልድ ግሎባል ኦርደሩ ምንድን ነው? ከዚህ ቤዚክ የሆነው እንትን ነው መነሳት ያለብን። ይሄ አሁን ዓለም በአንድ ምዕራባዊ አስተሳሰብ በአንድ ምዕራባዊ ስልጣኔ የአንድ የምዕራባውያን ናሽናል ኢንተረስት እና የዓለም ልዕለ ኃያላን አገሮች ነው ዓለምን ከዚህ ከኢንዱስትሪያል አብዮት ቀጥሎ በእኛ እጅ ናት ብለው ያምናሉ። በተለይ ከሁለተኛው ዓለም ጦርነት በኋላ ዩሮፕ በጣም በአንደኛና ሁለተኛ ዓለም ጦርነት በጣም የዩሮፕ ትላልቅ ሀገሮች እንደ እንግሊዝ፣ ጀርመን፣ ፈረንሳይ፣ ራሽያ፣ ጣሊያን በሞሶሎኒ፣ ጀርመን በሂትለር ኢቨን ስፔን ምናምን እነዚህ ሲዳከሙ አሜሪካ በቅርብ የትላንትና የ14ኛ ክፍለ ዘመን የተገኘች አገር በእንግሊዝ ቀኝ አገዛዝ አሜሪካ ምን ያክል እንደተገዛች ሁላችንም እናውቃለን። ለምን አሜሪካ ለራሷ ኖርዝ እና ሳውዝ አሜሪካ በእንደዚህ በስሌቭ ትሬድ ምን ያክል አሜሪካኖች የተከፋፈሉ እንደነበሩ ከአብርሃም ሊንከንን በፊት የነበረች አሜሪካ ሁላችንም እናውቀው ነው አይደለም? ዓለም ላይ የሆነ ተጽዕኖ ፈጥራ ዓለም እንድትገዛ ማለት ነው። እኒሃው ግን ወደ ፖይንት ልምጣላችሁ። አሁን ምንድን ነው ሎጂካሊ እኔ አሁን እዚህ ጋር አዌር ማድረግ የምፈልገው ምንድን ነው አንድ ፖይንት ነው መጀመሪያ ላስይዛችሁ የምፈልገው። አሁን ብዙዎቻችን የምናይበት የዓለም ፖለቲክስ በተለይ የመካከለኛው ምስራቅ ፖለቲካ የምናይበት አንግል አንድ አጀንዳ ነው። እንደ ኢትዮጵያውያን ትልቁ ችግር የሚፈጥረው ማለት ነው። እሱም ምንድን ነው? ሃይማኖት፣ አንድ ሃይማኖት ማለት ነው። ይሄ የኦሪት ራሱ ታሪክ ሂስቶሪካል ባክግራውንድ አለው፣ የታሪክ እንትን አለው፣ ትስስር አለው። በእርግጥ ይሄ ዲናይ ማድረግ አይቻልም። እኛ ከእስራኤል በኦሪት ጊዜ ከዛ አልፎም
አይሁዳዊ እምነት ኢምፓክት ተጽዕኖ አሳደረ። ከዛም የሶሪያ ምናምን ኦርቶዶክስ ክርስቲያኒቲ ከግብፅ ምናምን ከሚድል ኢስት እነዚህ እንደገና ክርስቲያኒቲ መጥቶ ሂስቶሪካሊ አሳደረ። በተመሳሳይ መልኩ እስልምና እንደገና ከመካከለኛው ምስራቅ መጣ። ዘሴም እኩል የሆነ ሶስት ሃይማኖቶች እኛ ሀገር ላይ ተጽዕኖ ፈጥረዋል። ይሄ ማንም ሰው አይክደውም። ያ ሌላ ታሪክ ነው። ግን አሁን ባለው ዓለማዊ አስተሳሰብ የዓለም ፖለቲካል ምልከታ እይታ አሁን ዓለም ላይ በዛ እንደ ድሮ በሃይማኖታዊ እንትን አይደለም እየተመራች ያለችው። አሁን የዓለም ፖለቲካዊ አስተሳሰብ ዌስተርን ሲቪላይዜሽን እና ሌላ ዊ ኤንድ ዘም ብለው በሁለት ከፍለውታል። እኛና እነሱ በሚል ትርክት ነው አሁን ዓለም ተከፍለ ያለው። ኢቭን ክርስቲያኑ ሙስሊሙ ኢስት ያለው ዘም ብለው እነሱ ብለው ዌስት ያለው እኛ ብለው ከፍለውታል። ወርልድ ፖለቲካል ኦርደር የሚል ትልቅ መጽሐፍ አለ። ከዚህ ዘ ኤንድ ኦፍ ሂስትሪ ከሚል ቀጥሎ የጻፈው ፍራንሲስ ፎኪያማ። እሱ መጽሐፍ እንደ ሪፈረንስ ብታዩት ደስ ይለኛል። ብዙ መጽሐፍቶች ላይ እንደ ሪፈረንስ የተጠቀምኩበት መጽሐፍ ነው። ሂጅ ቮሊዩም ነው። ታንኪዩ አንድ ጓደኛዬ ዛሬ 3-4 ዓመት ከአሜሪካን ሀገር የላከልኝ ነው እና በዚህ አጋጣሚ አመሰግነው እወዳለሁ። እና ምንድነው አሁን ዓለማዊ አስተሳሰቡ ምስራቅ ብሎ ኢቭን የራሽያ ኦርቶዶክስ የኢስተርን ኦርቶዶክሶች እነ ቻይና ሌሎች አረቦችን ጨምሮ በመሀል ወይስ ምዕራቡና ምስራቁ ብሎ በአስተሳሰብ ነው የለየው። በስልጣኔ አሁን ምዕራባዊ ስልጣኔ የሚገዛት ዓለም ነው ያለችው። ሃይማኖት ምናምን ስልጣኔ ብቻ። ምዕራባውያን እርስ በርሳቸው አይዋጉም፣ ቃል ኪዳን ገብተዋል። አውሮፓውያን እርስ በርሳቸው የፈለገ ቢመጣ አይዋጉም። አሜሪካና እንግሊዝ አይዋጉም። የፈለገ ቢመጣ ስምምነት አላቸው። ናቶ የሚባል የእነሱ የአሜሪካና ዌስተርኖች ኢምፓክት ያረፈበት በእነሱ የሚደጎመው ምስራቅ ያሉበት የዛ የምዕራባውያን አስተሳሰብ ዓለምን ደፍጥጦ የሚገዛት የፈለጉበት የምትሄዱ አሜሪካ እንግሊዝ ምናምን ይደጎመታል። በዛ ልክ እንደገና የእነሱ ኢንተረስት ያስፈጽማል። አንድ ኤግዛምፕል ነው የምነግራችሁ። ስለ ጋዛ ስራወራ ብዙ ጊዜ እኔ ሁልጊዜ የምነግራችሁ የማልደራደርበት የምኮራበት የማፍረበት እቺ ፍልስጤም የምትባል ምድር የእውነት ምድር ናት። አሁን ብዙዎቹ እስራኤል ምናምን ይላሉ። እኔ አይገባኝም። እስራኤል የሚል ነገድ ነው፣ ሀገር አይደለም። አንድ ፓለስቲን ፍልስጤን የሚባል ምድር የነበረ ከእስራኤል ከእንትን ነገዶች 12 ነገዶች አንዱ ነው እስራኤል ማለት እንጂ ሀገር አይደለም። በዚህ አጋጣሚ ማለት ነው። እና እያወራን ያለነው ስለ ሁማኒቲ ነው፣ ስለ ፋክት ነው፣ ስለ ፖለቲካል ኦርደር ነው፣ ስለ ሂስትሪ ነው እያወራን ያለነው። እና እስራኤል የምትባል ሀገር ትላንትና 1948 የተመሰረተ ሀገር ናት። ፖስት ሰከንድ ወርልድ ዋር ድህረ ሁለተኛ ዓለም ጦርነት የመጣች ሀገር ናት። ከዛ በፊት እስራኤል የምትባል መሬት ሀገር ምናምን ነበረች የምትል ከሆነ ኤቪደንስ ይዘናና እኔ ጋር መከራከር እንችላለን። ኦፕን የሆነ በእንትን ማለት ነው። ግን ዋናው ነገር ምንድን ነው? አሁን በዚህ መልኩ እችን እስራኤል የምትባል ሀገር ሚድል ኢስት ላይ ከተፈጠረች በኋላ ነው የዚህ ቀጠና የሚድል ኢስት የመካከለኛው ምስራቅ የማያበራ እልቂትና የጦርነት ቀጠና የሆነበት ምክንያት አንድ የእስራኤል የምትባል ሀገር ያልነበረች ሀገር ያኔ ከ2000 ዓመታት በፊት እዛ ቦታ አይሁድ የሚባሉ ነገዶች ስለነበሩ በተለያዩ በባይዛንታይን ኤምፓየር በሮማውያን በምናምን ተጨፍጭፎ ወደ ህንድ፣ ወደ አውሮፓ፣ ወደ ራሽያ ምናምን ወደ ግብፅ ምናምን ተበትነዋል። ባይዘው ብዙ ሰው አይሁዳውያን እስራኤል ብቻ ያሉ ይመስለው ይሆናል። በጣም የሚገርማችሁ አረብ ኤሚሬትስ ሳውዲ ውስጥ አሁን ያሉ የአገዛዝ እንትኖች የአይሁድ ዘር ያለባቸው ናቸውም ፉሊ
በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ መዲና ውስጥ ብዙ አይሁዶች፣ ነገድ አይሁዶች ልክ ትግራይ ውስጥ የተለያዩ ብሔሮች እንዳሉ መዲና ውስጥ አይሁዶች ምናምንና አረቦች ምናምን ፓርሶች ይኖሩ ነበር። እዛ ቀርተዋል፣ ተዋልደዋል ምናምን። አሁን የምታዩት ኤቭሪቲንግ አረቦች እስራኤልን የሚደግፉ አረቦች ራሳቸው አይደሉም። እዛ ያቀሉ የአይሁድ ዝርያ ያለባቸው እንትኖች አሉ። እኔ አሁን ግን ወደ እንትን ስንመጣ እስራኤል የምትባል ሀገር ከፖስት ሰከንድ ወርልድ ዋር ተፈጥራ የዚች የምዕራባውያን ዓለማዊ ስርዓት የበላይነት የምታስፈጽም የነሱ ተላላኪ ሆና እዚህ የተፈጠረችው። ስለዚህ ፍልስጤም የሚባል ህዝብ ኢንቲፋዳ ወረው ህዝቡ አቃጥለው ጨፍጭፈው 1 ሚሊዮን ምናምን አባረሩት። መሬቱ ቀስ እያሉ መጀመሪያ ሲመጡ ወንድሞቻችን ከአውሮፓ ሂትለር ገደላቸው ብለው በክብር ተቀብለው አሰፈሯቸው። እንግሊዝ በቀኝ ጊዜ የነበረው የፋለስጢን ለእስራኤላውያን በሴራ አሳልፋ ሰጥታ ቱርክን የሚድል ኢስት ስትሸነፍ በሰከንድ ወርልድ ዋር የነዚህ የአክሲስ እንትኖች ሲያሸንፍ እነ ቱርክ እና ምናምን ጃፓን ምናምን የነበሩበት አክሲስ ሲወድቅ ኮምፕሊትሊ ቱርክ ከፍልስጤም እና ሶሪያ ምናምን ስትወጣ እንግሊዝ ነው የተረከበችው በቀጥታ ያ ቀጠና ማለት ነው። ከዛ በኋላ ነው ራሷን እስራኤል ብለው ፈጥረው አደራጅተው ምናምን ብዙ ነገር ከዛ ፍልስጤማውያን እየገደሉ እየጨፈጨፉ በመርዝ መሬታቸው እንትን እያሉ እየገደሉ ምናምን 70 ዓመት ሙሉ እያፈናቀሉ ምናምን ስቴትለስ አደረጓቸው። ወንድሞቻችን ብለው የተቀበሏቸው ተመልሶ እነሱን አፈናቅለው አገር መሰረቱ። አትሊስት እንኳን እኔ ምንድነው ቤዚካሊ እኔ ሪኮግናይዝ አላደርግም እስራኤል የምትባል ሀገር አለች ብዬ አላምንም፣ እውቅና አልሰጥም። ይሄ የኔ ስታንድ ነው። ማንም እንትን ማለት ይችላል። አላምን ከማያምኑ ሰዎች ነው። ኦሪጂናሊ ሀገር እንደዛ የምትባል ሀገር አልነበረችም። ወራሪ ናት። ኮሎኒ ቀኝ አገዛዝ ነው የያዘችው። በምዕራባውያን ኃይል ነው የተጫነችው። ይህን እያስፈጸሙ ሪሶርስስ አለ እዛ አካባቢ ነዳጅ አለ፣ ወርቅ አለ። ሀገሮችን እያፈራረሱ ጆርጅ ቡሽ መጣ፣ ኢራቅን ወረረ። ጆርጅ ዳብሊ ቡሽ ከዛ ሶሪያ ወረሩ፣ አፈረሱ። ከዛ ኢራቅ ምናምን እያሉ ቀጠና አፈራረሱት። ምንድን ነው እያደረገ ያለው? ሁለት ነገር ነው። አማጺዎች እያደራጁ እንደ አይኤስ ምናምን ይባሉ ራሳቸው እነ ሲአይኤ ሞሳድ እያደራጁ ከዛ ተመልሰው አሸባሪዎች ልንወጋ ነው ብለው እንደገና እንደ ምክንያት ሄደው ይወራሉ፣ ሀገር ያተራምሳሉ። ኢራቅ ላይ ያደረሱ ውድመት ታይተነዋል። አሁን ወደ አሁን ስንመጣ የዚህ ተቀጥያ ነው። አንድ የመጀመሪያ ወዳጆች በዛ ቀጠና የነበሩ ኢራንና እስራኤል ነበሩ። የመጀመሪያ ወዳጆች የአያቶላዎቹ የፋርሶቹ ኢራን ለእስራኤል የመጀመሪያ እውቅና ያሰጠች ሀገር ናት። በዚህ ኢራን ከኢራቅ ስትዋጋ እስራኤል አብራ ከምዕራባውያን ጋር እንትን ብላለች። ግን ከዛ ኢራን ራሷን ችላ በዚህ አብዮታዊ እስላማዊ ሪፐብሊክ ከሆነች በኋላ ከሰባዎቹ የተፈጠረ ልዩነት ነው። ኢራን በራሷ ጊዜ በራሷ አስተሳሰብ በራሷ ቴክኖሎጂ እያደገች ስትመጣ ቀጥላ አሁን ምዕራባውያን ኢራንን ማጥፋት አለብን አሉ። የኒኩለር ዓለም አቀፍ የኒኩለር አቶሚክ ኢነርጂ ተቋም በሰላም መንገድ እየተደራደረ ያለ ትራምፕ በዚህ አዘናግቶ ድርድር አለ እያለ በዚህ እስራኤል እያስታጠቀ ነው እንትን ያደረጉት። አሁን ሄደበት። ኢራን ግን ኢራቅ አልነበረችም። ፓርሶች ናቸው፣ ታሪክ ያላቸው። የዛሬ 2000 ዓመታት ራሳቸው እስራኤላውያንን በባይዛንታይን በሮማውያን ባርነት ሲወድቁ የፓርሱ ንጉሥ መጥቶ ነው ነፃ ያወጣቸው ከባቢሎን መጥቶ ማለት ነው። ይህን ታሪክ ተቀይሮ ግን እነሱ ተመልሰው ወረሯቸው። ዓለምን መጥቶ እያገዛቸው ነው። አሁን ትናንት 5 ቀን መቋቋም አልቻለችም እስራኤል። አያችሁት? አሁን አሜሪካ መጣ፣ ትራምፕ መጣ፣ ምናምን እንግሊዝ መጣች ምናምን። ፍትህ ነው። እኛ ፍልስጤማውያን እየረገፉ እየተጨፈጨፉ በገዛ ሀገራቸው እየመጡ ነገም
ፍትህ ያልሰፈነባት የሀያሎች የጨቋኖች የኢምፔሪያሊስቶች ሀገር ከተፈጠረች ልክ እንደዛ ከዚህ በፊት ሀገራችን ምዕራባውያን መጥተው እንደፈለጉ የሚወሩት የሚያተራምሱ ምናምን አይነት የዓለም ሕግ የአንበሶች የጨቋኖች ሕግ ነው የሚለው። እኛ ለመርህ ለሰብአዊነት የምንገዛ ከሆነ ማድረግ ያለብን ምንድን ነው? ከፍትህ ጋር ከጭቁኖች ጋር መቆም ነው። ከዚህ በዘለለ ሰዎቹ የሚያዩበት ግን ሃይማኖት አይደለም። ቤዚክሊ ናሽናል ኢንተረስት ነው፣ ዓለማዊ ኦርደር ነው። እስራኤል ካሉ ክርስቲያኖች በላይ ኢራን ውስጥ ብዙ ክርስቲያን አለ። 18% የሚሆኑ እስራኤላውያን ሙስሊሞች ናቸው። 1.5 የሚሆኑ ክርስቲያን ናቸው።